ምክንያት አለው ያ ነገር ሀፕን የሆነበት። ስለዚህ ያ ነገር ሀፕን ባይሆን አንማርበትም ነበር። ምናልባት ወደ ጥሩ ያልሆነ ቦታ ይወስደ ነበር። ጥሩ ያልሆነ ነገር ሰከንድ ዶዝ ቫክሲን ወስጀወጣ ማለት ነው። ያው የኔ መስራት እንግዲህ ይሄን አስታውሳችሁ ታዲያ ቦታ ባለፈው ያው የኮቪድ የመጀመሪያው ክትባት ወሰድኩበት ቤት ማለት ነው። አሁን ሁለተኛው ለመውሰድ ዛሬ ነው እዚህ ተገኝቻለሁ ማለት ነው። ተመሰገነው ይሄው ተከትቤ ወጥቻለሁ። እስካሁን እግዚአብሔር የተመሰገነው ነው። ምንም የተሰማኝ ያመመኝ ምንም ነገር የለም። Oh, just 1 second. ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ኦ ማይ ጉድነስ OMG ነው። ዛሬ ምን እንደሆነ ታውቃላችሁ? ዛሬ ሁለተኛው የክትባት የምወስድበት ቀን ነው። ዛሬ ሐሙስ ማለት ነው። ሐሙስ እንግዲህ ማለት 25 ኖቨምበር ማለት ነው። ኖቨምበር 25 2021 ማለት ነው። ሁለተኛው ክትባቴን የምወስድበት ቀን ማለት ነው። ሚድዴይ ነው እኛ ጋር አውስትራሊያ አሁን ሚድዴይ 12 ሰዓት ተኩል ነው። 2 ሰዓት 2 PM ነው የክትባቴ ቀጠሮ እና ቀደም ብዬ ስለፈራው ስለደነገጥኩ ቀደም ብዬ በዛራው ምናምን የሆነ ሞል ሾፕ ነገር አለ እዛ ዞር ላለው ብዬ ነው ቀድሜ የወጣሁት ማለት ነው። ወይኔ ብዴ በጣም ዛሬ ፈርቻለሁ። ለምን የመጀመሪያው ብዙ እንትን አላለኝም፣ አላመመኝም። የተወሰነ ቀን ብቻ ትንሽ አጃኮመኝ። ላይክ እንዴት ነው የሆነ አደረዘዘኝ። ምንድን ነው የሚባለው? ላይክ ነው እንትን አሟዘዘኝ። ራስ ምታት ነበረው ይሆናል አይደል? ላይክ ኖት ስትሮንግ ጀስት ኖርማል ሚዲየም ማለት ነው። ግን ብዙም ተጋነነ አልነበረም። አሁን ሁለተኛው ግን ያኛው አንደኛው ካላመመሽ ግን ይሄኛው ግን ሁለተኛው ሊያም ይችላል። አንደኛው ካመመ ደግሞ ሁለተኛው አያመም የሚሉ አሉ አንዳንድ ጓደኞቼ። እና አሁን በጣም ተጨንቄያለሁ ማለት ነው። አንደኛው ደህና ነኝ፣ እጅግ በጣም ፈርቼ ነበር። ያኔም በጣም ሰላም ነኝ እግዚአብሔር ይመስገን። አሁን ግን ወይኔ ጉዴ አላውቅም፣ ብቻ በጣም ፈርቻለሁ ማለት ነው። እኔ ዛሬ እንቅልፍ አልተኛውም ራሱ የእውነት እንቅልፍ አልተኛውም። ደግሞ ዛሬ አይገርማችሁም እንትን ነው ዳመና ላይ ዝናቤው ካፍ ያለ ራሱ መስታወቱ ጉም ሆኗል ማለት ነው። እና አሁን እየሄድኩ ነው ያለሁት እንግዲህ ወይኔ አላውቅም። ኤኒዌይ ጸሎት አድርጉልኝ። እንዲያው ሳርዬዋ እንዲያው ቀላል ያርግልሽ በሉኝ ፕሊስ፣ በእውነት ፕሊስ ዛሬ እኔ ምን እንደማደርግ አላውቅም። ኤኒዌይ ያው እንግዲህ ምን ይደረጋል፣ ያው ኦልሬዲ ተጀምሯል፣ አይቀርም። ሁለተኛው ላይ ነኝ። ሁለተኛው ግድ ደግሞ ወሰድ አለብኝ፣ ግድ ነው። እና እንግዲህ ያው ምን ላድርግ እየሄድኩ ነው እላችኋለሁ ውድ ቤተሰቦቼ። ለማንኛውም ያለውን ነገር ኢንፎርማል አድርጋችሁ ብዬ ነው ያው የነገርኳችሁ ያለሁት ማለት ነው። አንደኛውንም ያው ነግሬያችኋለሁ፣ አይታችኋል የነበረው ሁኔታ እንዴት እንዳሳልፍ። ተመስገን እግዚአብሔር ይመስገን ያው በሰላም አልፏል ተጠናቋል ማለት ነው። ግን አሁን ሁለተኛው ደግሞ ምናልባት አንደኛው ካላመመሽ ሁለተኛው ሊያምሽ ይችላል ስላሉኝ አንዳንድ ጓደኞቼ በዛ ምክንያት ይተናል ትላችኋለሁ። እንግዲህ እግዚአብሔር ያውቃል፣ እግዚአብሔር ከክፉ ይሰውረን። እኔ አላውቅም፣ ብቻ ጉድ ነው አላውቅም። ኤኒዌይ ከፍራቸው የተነሳ እንግዲህ 2 ሰዓት ቀድሜ ነው የምወጣው ማለት ነው። 2 ሰዓት አለኝ ገና ለመሄድ ማለት ነው። እና ለክትባቴ 2 ሰዓት ይቀረኛል። ቀድሜ ነው የምወጣው። አይገርማችሁም? እና በቃ ልቤ ሁሉ ይመጣል። አይገርምም? እንደ አዲስ ማለት ነው። በቃ ከተኛውም ዛሬ በጣም የሚገርማችሁ ሁኔታ ማለት ነው የክትባቴ ቀን ስለሆነ ምን ይደረጋል? በቃ ግድ ነው። ማይ ጉድነስ
እስቲ አድቫይስ ካላችሁ ጻፉልኝ ኮሜንት ላይ ምናልባት አሟችሁ ምን እንዳደረጋችሁ ካለ ላይክ ነው ያው ማስታገሻ ወይም ደግሞ ትንሽ ሄልፕ የሚያደርግ ነገር ካለው አሟችሁ ሁለተኛው እስቲ ያላችሁን ሐሳብ አስተያየት ፕሊስ አስፍሩልኝ ሁለተኛው የተወጋችሁ ወይ ደግሞ የኮቪድ ሁለተኛው ሰከንድ ዶዝ ቴስት ቴስት አልኩኝ ቫክሲኔሽን የወሰዳችሁ ማለት ነው እና ኮሜንት ስር ፕሊስ ጻፉልኝ ምናልባት ካመመኝ ያው የእናንተን ኮሜንት እያየሁ አንዳንድ ነገሮች ትሪት አደርጋለሁ ራሴ ማለት ነው ለማንኛውም ከቻልኩ ምን አደርጋለሁ መሰላችሁ አሁን ወደ ሾፕ ሄድና እዛው አካባቢ የሆነ ሾፕ አለ ሞል ውስጥ ማለት ነው ኦሬዲ ሄድኩ ነው ስለዚህ ምን አደርጋለሁ አንዳንድ እስቲ ሾፕ ምን አደርጋለሁ ራሴ ምን አሉ ካመመኝና መውጣት እንኳን ከተርኩ አንዳንዴ ያ እና ውድ ቤተሰቦቼ በጣም ነው የምወዳችሁ ማከብራችሁ እያንዳንዳችሁ ሁላችሁ ማለት ኤቭሪ ሲንግል ፐርሰን ለኔ በጣም ነው ማከብራችሁ በጣም ነው የምወዳችሁ የእውነት በጣም ምንም ቃላት የለኝምና አሁን እንግዲህ ያው ነው ድራይቭ እያደረኩ ነው ድራይቭ ነው ያ ይሄን ይመስላል እንግዲህ እስቲ ብትሉት ካለ ደስ ይለኛል ኮሜንት ላይ አስቀምጡልኝ ሳርዬ እንዲታረጊ እንደዚህ ነው በሉ ደስ ይለኛል ማንኛውም አስተያየት ታውቃላችሁ እኔ እቀበላለሁ ፖዚቲቭ እንትን ያለኝ ለኮሜንት ግዴታ እኔን አፕሪሺየት ማድረግ ብቻ ጎበዝ ነሽ ወይ እንደዚህ ነሽ ወይ ምናምን ወይ ቆንጆ ነሽ ሁሌ ሰው መባል የለበትም አይደል ላይ አሪፍ ነው ፖዚቲቭ የሆነ እንትን ሆኖም ግን አንዳንድ ደግሞ እንትኖች ካሉ ትክክለኛ የተሰማችሁን ነገር ደግሞ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል ማለት ነውና አስተካክላለሁ ሳርዬ እንደዚህ በጣም ነው ደስ የሚለኝ የእውነት ቢሆንስ እኔ አስተያየት በጣም ነው የምቀበለው ሁሌ ፖዚቲቭ ብቻ አልጠብቅም ኔጌቲቭም ደግሞ ከምሰራው ስራ ጋር ካቀረብኩት ነገር ጋር ኮምፔር አደርገዋለሁ እውነትም አንዳንድ ነገሮች ለካ የአንድ ሰው ጉድለታችን ወይ ስህተታችን ሲነግረን ምንድነው የምንለው ለካ እውነት ነው እና ትኩረት እንሰጠውና ያን ነገር ሞር ነገ ለማየት ወይ ለመስራት እንሞክራለን እና ልክ ስናየው ደጋግመን ስህተታችንን እናገኘዋለን ማለት ነው ስለዚህ አንዳንዴ ኔጌቲቭ ኮሜንቶች ሲሰጠን ቴንክ ማለት አለብን የሚሰጡን ሰዎች ማለት ነው እና ከሰራነውና ካቀረብነው ወይ ከተናገርነው ወይ ድርጊትም ሆነ ካደረግነው ነገር ጋር ነገሮችን ኮምፔር እናደርጋለን ልክ ኮምፔር አድርገን ከዛ ምን እናደርጋለን መሰላችሁ ከሰራነው ጋር ኮምፔር እናደርገውና እውነትም ያ ኮሜንት ሱት ያደርገዋል አያደርገውም ትክክለኛ እውነተኛ ሰው ነው ያን ኮሜንት የሰጠን ለኛ እንድንሻሻል እንድናድግ ነው የሰጠን ያን ኮሜንት ወይስ ኔጌቲቭ የሆነ ሰው ነው የሚለውን ነገር እንጋው ራሳችን እንረዳዋለን ማለት ነው የኛው ቢዚ ነው ስትሬዲንግ ሲሆን ካይሩና ኦኬ እና እንደዛ ብለን ነገሮችን ቀለል አድርገን መውሰድ ጥሩ ነውና እኔ በተለይ በጣም ነው ደስ የሚለኝ የእውነት ነው የምላችሁ ኔጌቲቭ ነገርም ቢሆን ኔጌቲቭ ስላችሁ ዝም ብሎ ጀለስነት ምናምን አይመቸኝም ቢሆን እስቲ ነው የጀለስነት ምናምን ሳይሆን ላይክ ፖዚቲቭ ሆኖ የራሳችሁ ሰው ስህተታችሁን የሚነግራችሁ ጉድለታችሁን የሚነግራችሁ ክፍተቱን የሚደፍንላችሁ ጓደኛ የራሳችሁ የሆነ ጓደኛም ሆነ ቤተሰብም ሆነ ቦይፍሬንድም ሆነ ባልም ሆነ እህትም ሆነ ወንድምም ሆነ ትክክለኛ እውነተኛ የተሰማውን ትክክለኛ ለኛ ይሆናል ይጠቅማል ያሻሽለዋል ይቀየርበታል ያድጋል ብሎ ትክክለኛ ኮሜንት የሚሰጠንን ሰው ነው አፕሪሺየት ማድረግ ያለብን ማለት ግዴታ ሁሌ በቃ ሃይ ቫልዩ የሆነ ኮሜንት እንዲሰጠን አፕሪሺየት እንዲያደርገን ምናምን ብቻም ሳይሆን ኔጌቲቭን ደግሞ ስህተታችንም ሲነገረን ደግሞ አምነን ተቀብለን ኦኬ እውነት ነው እንዳልኳችሁ ቅድም ማለት ነው ኦኬ ልክ ነው ለካ ስህተት ነው ይሄ ነገር ስለዚህ እንዲባረክ እኮ ለኔክስት ታይም ማስተካከላለሁ ቴንክ ዩ ብለን ያን ሰው ማመስገን አለብን ሲነግረን ማለት ነው ስለዚህ ቤተሰቦቼ አንዳንዴ ሁሌ ቪዲዮም ሰራን ላይቭም ገባን ምንም ማደረግን ተናገርንም ድርጊትም በድርጊት ማንኛውም አክሽንም ሰራን ግን ለሚሰጠን ኮሜንት ሁለት አይነት ኮሜንት ነው ፖዚቲቭ እና ኔጌቲቭ ሊሆን ይችላል ስለዚህ ፖዚቲቭን ደስ ይላል በጣም ማንም ፖዚቲቭ አይጠላም አይደል ጥሩ ነገር ማንም አይጠላም መደነቅ
በጣም አሪፍ ነው የሰራሽው ቆንጆ ነሽ እንደዚህ ነሽ ዋው አሜዚንግ ወንደርፉል ምናምን ግሬት ጆብ ጉድ ጆብ ምናምን ያ ኦፍ ኮርስ ሁላችንም እንፈልጋለን ሆኖም ግን ያ ደግሞ ሳይሆን ደግሞ እንደዛ አይነት አፕሪሺዬሽን ለኛ አያስፈልገንም እውነቱና ትክክለኛው ለምሳሌ እኔ ምንም ያልታየኝ ጉድለቱ አሪፍ ነው ወይም ደግሞ ስህተት ነው ያላልኩት ነገር በሌሎች ዘንድ ደግሞ ስህተት ነው ወይ ደግሞ አሪፍ ያልሆነ ጥሩ ያልሆነ ነገር የሆነ ነገር ሊታያቸው ይችላል ያን ነገር ደግሞ ለኔ ሲነግሩኝ ያን ነገር አስተውዬ እከታተለዋለሁ ማለት ነው ስለዚህ ያን ነገር ሲከታተለው ደግሞ ጉድለቴን አገኘዋለሁ ማለት ነው ያን አገኘው ማለት ደግሞ ለነገ ትምህርት ወሰድኩ ማለት ነው ትምህርት ለነገ ወሰድኩ ማለት ደግሞ ምንድነው ራሴን እያሻሻልኩ ወደ ተሻለ ነገር ራሴን እየሄድኩ ራሴን አሻሻልኩ የተሻለ ነገር አገኘሁኝ ማለት ነው እላችኋለሁ ቤተሰቦቼ ያው ድራይቭ እያደረኩ ስለሆነ ድራይቭ ሴፍ ነው አይደል አዎ ድራይቭ ሴፍ ያስፈልጋል ደግሞ አይገርምም የዝናብ ነገር አለ ጉም አየት መስታወት ራሱ ጉም ሆነ እና እዚህ አካባቢ ነው መከተለው ግን አሁን እዚህ አካባቢ ሞላለች ዞር ዞር ብዬ ፍሮታቱት ምናምን ገዛስችል ማለት አፍገናለኝ አይመስላችሁ ከስከስ ያያየው ደግሞ ደስ ይላል ዛሬ ምንም ሙቀት የለም ባለፈው የመጀመሪያው ከተማ ሶስት በስማም በጣም ይሞቅ ነበር በጣም ነበር የሚሞቀው ሆት ዴይ ነበር ያንቀና አሁን ዛሬ ደግሞ አይገርም ተቃራኒ ዝናብና ቀዝቃዛ ነው ናይኩር ለሳያችሁ እና ይሄን ይመስላል ቤተሰቦቼ በጣም ነው ማመሰግነው አብራችሁ ስላላችሁ እንግዲህ እስከ መጨረሻው ተከታተሉ ያው ሁለተኛውንም ሶስት እንግዲህ ውስጥ ሆኜ ደግሞ ያለውን ነገር አሳያችኋለሁ ነግራችኋለሁ አብራችሁ ሁኑ እሺ እና አብራችሁ ሁኑ አመሰግናለሁ በጣም ያ የሰማችሁ ነገር ፊል ያረጋችሁትን ቢ ፍሪ just give me comment አነባለሁ እመልሳለሁ ነው ሁላችሁ ለእያንዳንዳችሁ እሺ በጣም ነው ማመሰግነው ወዶችዬ ስለዚህ እስከ መጨረሻው አብራችሁ ሁኑ ማለት ነው ወይስ ቤተሰቦቼ ይሄው አሁን እስቲ ፓርክ ላደርግ ነው እዚህ ጋር ፓርክ አድርቻለሁ ማለት ነው ያ ቢዚ ነው አይከርም ዋው ሰው እዚህ ጋር በጣም ታይት እንግዲህ ድራይቭ ቴስት እንዳታረጉኝ እሺ ቢክሮድ ይባላል እዚህ ሀገር ድራይቪንግ ቴስት የምታረጉት መንጃ ፈቃድ ምናምን የሚወጣው ቢክሮድ ይባላል እና እዛ ጋር ያለው ፍራቻ ውጭ ስትወጡ የለም እዛ ጥንቃቄ ፍራቻው ምኑ በስመ አብ እና ኢቭን በጣም ፐርፌክት ነኝ ምንም አይወጣልኝም ምንም አይወጣልኝም በጣም ሶሪ በጣም ጎበዝ ነኝ እኔ አንደኛ የተዋጣልኝ ድራይቪንግ ሰው ነኝ ምንም አልሳሳተም የሚል ሰው ራሱ ሂዶ ለቴስት ቢቀርብ በጣም ነው የሚሳሳተው ነርቨስ ነው የምትሆኙ ያልባል ይጨንቃል ይከብዳል ልክ ግን ላይሰንሱን ይዘን ከወጣን በኋላ ኖርማሊ በራሳችን ውጭ ድራይቭ ስናደርግ ግን ምንም ኦ ማይ ጋድ ለዚህ ነው እንደዚህ የተጨነቅኩት ምን ሁኜ ነው ምናምን እንላለን ብዙ ጊዜ ማለት ነው ስለዚህ ነርቨስነቱ እዛው ድራይቪንግ ስናወጣ ለርኒንግ ስናወጣ እንግዲህ ፒ አለ እዚህ ሀገር በደረጃ በእድሜ እንሰጣለን ሬድ ፒ አለ ሬድ ፒ ማለት አንደር ኤጅ ነው ድራይቪንግ ላይሰንስ ሲያወጡ ነው ግሪን ፒ ደግሞ ማለት ያው ከ18 ዓመት በላይ ሆኑ እና ለርኒንግ እና ሪዲንግ እንትኑን ሲጨርሱ ማለት ነው ቴስቱ ከዛ በሂደት ደግሞ ፉል ላይሰንስ ይላካል ራሱ ፖስታል ፈተና ከዛ በኋላ የለውም ማለት ነው እና ኤኒዌይ እኔ አሁን ከኢትዮጵያ ብዙ ድራይቨር ያለው እዛ ምናምን ግን እዚህ ሀገር ስመጣ ያው አረጋለሁ ዝም ብዬ ግን ግዴታ የዚህ ሀገር ድራይቪንግ ላይሰንስ ድሮ ማውጣት ስለነበረብኝ እኔ እንደመጣ ልክ እንደ አዲስ ነው በቃ ልቤ ሁሉ የሚመታኝ ነበረው እና እንደ አዲስ ነው ሁሉንም ያው ሀገሩን መንገዱን ማወቅ አለብኝ ብዬ ስላሰብኩ በወቅቱ ይጠቅመኛል ብዬ እንደ አዲስ ነው ሀብዬ የተማርኩት ግን በቃ ያው ነርቨስ ያደርጋል ከጎን ሰው ሁሉ እንደዚህ አድርግ እንዲበይ ምናምን ስለሚሉ ነርቨስ ያደርጋል ሆኖም ግን እግዚአብሔር ይመስገን አንዴ ወደኩኝ ማልዋሸው ማለት ነው ድራይቪንግ ቴስቱን ወደኩኝ ምንድነው የወደኩበት ሪዝኑ ምክንያቱም ድራይቭዌይ ላይ ነው ያቆምኩት የሰው ድራይቨር እዚህ ጋር አቆሜ የሚመችሽ ቦታ ላይ ስትለኝ
ሂጄ ኦኬ ብዬ እኔ ደግሞ ምንም ሰው የለም መኪና የለም እንዲመቸኝ ብዬ ለካ አላስተዋልኩትም። ምንድነው ችግሩ? የሰዎች መውጫና መግቢያ ላይ ያቆምኩት። አቆምሽ አለችኝ። ያው ጨረሻው እርግጠኛ ነሽ? ኦኬ ይሄን አይሻው ይሄ ምንድነው? ድራይዌይ የማን የሰዎች? ታዲያ የሰዎች ድራይዌይ መውጫ መግቢያ ላይ እንዴት ታቆሚያለሽ? እና በጨረሻው ምንድነው? ወድቀሻል። ይድልን ፓስ ኦ ማይ ጋድ ባርላክ ኤኒዌይ ግን ተማርኩበት። እንትን በወቅቱ ተናደርኩኝ እንደዛ በማረጌ ግን በኋላ ላይ ተምሬበት ስላለፍኩኝ ያው ሁሌ አስታውሳታለሁ ማለት ነው። ስተቴን አስተምራይ ስላለፈች በጣም ሁሌ አስታውሰዋለሁ። በጣም ደስ ይለኛል። እና አንዳንዴ ምንድነው በዚሁ አጋጣሚ ነግራችሁ ፈልገው ስህተት ስንፈጽም መቆጨት መናደድ የለብን። ለበጎ ነው። ምክንያት አለው ያ ነገር ሀፕን የሆነበት። ስለዚህ ያ ነገር ሀፕን ባይሆን አንማርበትም ነበር። ምናልባት ወደ ጥሩ ያልሆነ ቦታ ይወስደን ነበር፣ ጥሩ ያልሆነ ነገር እናደርግ ነበር ወይ ደርስብን ነበር ማለት ነውና አንዳንድ ነገሮች ሀፕን ሲሆኑ ለበጎ ነው ብለን እንትን ማለት አለብን፣ አክሴፕት ማድረግ አለብንና አሪፍ ነው። ሌላ ጊዜ ደግሞ ያው እንደ ኔክስት ታይም ደግሞ ቡክ አድርጌ ስፍትን አለፍኩ ማለት ነው። በጣም ጎበዝ ተብዬ ቀኔ ነበረ እና ደስ ብሎኝ በቃ ጮፌን እየረገጥኩ ወደ ቤት የመጣሁ ደስ አለኝ እላቸዋለሁ። ይሄን ሌላ ስቶሪ ደግሞ ወሮች ዛሬ በጣም ደስ ይላል። ወደ ውስጥ እስከምገባ ድረስ ነው። ያው እንግዲህ ክትባቱን ለመውሰድ እንዳልኳችሁ ያው እየጠበቁ ነው። ሰዓት ትንሽ ገና ስለሆነ ፓርኪንግ ውስጥ መኪና ውስጥ ነው እየጠበቁ ነው። ሰዓት ይደርሳል ማለት ነው። ውስጥ እንግዲህ ክትባቱ ጋር እንገናኝ። እሺ ውስጥ እንገናኛለን። እንግዲህ ክትባቱ ፓርክ ታሳያለሁ። ለምን ባለፈው ቀርጬ ስለነበረ ነው አስታውሳችኋለሁ። ቦታ ባለፈው ያው የኮቪድ የመጀመሪያው ክትባት ወሰድኩበት ቤት ማለት ነው። አሁን ሁለተኛው ለመውሰድ ዛሬ ነው እዚህ ተገኝቻለሁ ማለት ነው። እንግዲህ ውስጥ አሳያችኋለሁ ነው። አብራችሁ ይሁኑ። ያ እንግባ ወደ ውስጥ ማለት ነው። አመሰግናለሁ። ይሄን ይመስላል ነው። ባለፈው ክትባት ወሰድኩበት ቤት አስታውሳችኋለሁ አይደል? የመጀመሪያው የዛሬ ወር ማለት ነው። ልክ 4 ሳምንት ነው ቡክ ያደረኩት። የመጀመሪያው ወስዳችሁ ለሁለተኛው 21 ቀን ጀምሮ መከተል ትችላላችሁ። 3 ሳምንት ማለት ነው። እኔ ግን ስለፈራው አንድ ሳምንት ጨመርኩበት ማለት ነው። እና ልክ በ4 ሳምንቴ ነው ዛሬ የመጣሁት ሁለተኛውን የኮቪድ ቴስት ለመውሰድ ማለት ነው። እንግዲህ አብራችሁ ግን ወደ ውስጥ እንግባ። እሺ ኑ Pfizer. Yeah. Thank you. ይመስላል እየጠበቅኩ ነው። ኦኬ ሁለተኛ ቀን እንግዲህ ወስድ መጥቻለሁ ማለት ነው። ይሄን ይመስላል እንግዲህ ባለፈው አይታችሁታል አይደል? በመጀመሪያው ክትባቴ አሳይቻችኋለሁ ሁሉንም ማለት ነው። እና ይሄን ይመስላል ክትባት ፋይዘር ነው ወስደው ሁለተኛው ክትባቴን ማለት ነው። እንግዲህ ጋይስ ያው እየጠበቅኩ ነው እንግዲህ ሁለተኛውን ክትባቴን ለመውሰድ እየጠበቅኩ ነው። ሰዓት ማለት ያው ደቂቃው 2 o'clock ነው ቀጠሮ። ያው ኦልሬዲ 2 o'clock እየጠበቅኩ ነው ማለት ነው ሁለተኛውን ክትባቴን ለመውሰድ። ይሄን ይመስላል። ባለፈው አሳይቻችኋለሁ በደንብ አይደል? ይሄን ያ የክትባት መውሰጃ ማለት ነው። ያ ሰፈራችን አካባቢ ነው ያለው። ኤክስ ነው ምናምን ነው የሚባለው እና በጣም አሪፍ ነው። ይሄን ይመስላል። እየጠበቅን ይሄን ይመስላል። አብራችሁኝ ነው እንግዲህ እስከ መጨረሻው። ውስጥ ዶክተር ጋር ስገባ ደግሞ አሳያችኋለሁ ያው ሁለተኛውን ቫክሲን ስወስድ ማለት ነው። እሺ አብራችሁን ቆዩ እስከ መጨረሻው። ምዳርቴና እሱ ከሚል ነው ባል but yeah, we just got people just handle if you feel like it. You feel more tight, so rest. Don't try to do any heavy activity. Which I'm going to go in today. I think yeah, this one. Okay, guys.
Yeah, okay. Yeah. Okay. The second dose vaccine, Pfizer. Oh, just 1 second. You know, crossing me. I'm Christian, so. Okay, let's see. Thank you. Oh my God. Do you know how to access your certificate? No. So you go on My Gov, and then go on medical, and then you can download your certificate. Okay. So, all good? You're done. Thanks to God. This one is second dose COVID vaccine. Then, thanks to God. Thank you. My goodness. Here we go. Wow. Second dose vaccine. ይሄን ይመስላል እንግዲህ እዚህ ጋር ጀም ላይ ተለጥፎልኛል። እንደገና እዚህ ጋር ማለት ነው ሁለተኛ ማይ ጋድ ይሄን ይመስላል እንግዲህ ነው ይሄው ሁለተኛው ቫክሲን ማለት ነው ኮቪድ ቫክሲን ወይ ጋር ይሄ መስራት ተከትሎ ይችላል ውድ ምስኪን እግዚአብሔር ያውቃል እንግዲህ ጸልይ እስቲ እንዳያመኝ እስካሁን ምንም አልሆንኩም እግዚአብሔር የተመሰገነ 20 ደቂቃ ጠብቅ ብለውኛል ተለቅፎልኛል ማለት ነው እንግዲህ ያው ዛሬ እንዳልኳችሁ ሁለተኛው የክትባቴ ቀንና ሰዓት ደርሶ ያው መጥቼ ሁለተኛውን ክትባት ወስጃለሁኝ የኮቪድ ቫክሲን ዶዝ ማለት ነው ሰከንድ ዶዝ ሁለተኛውን ተከትቤ ወጥቻለሁ ይሄን ይመስላል እንግዲህ ዛሬ ይሄው ባለፈው እንዳያችሁት የመጀመሪያውን ወስጃለሁኝ በጣም ጨንቆኝ ተጨንቄ በጣም ፈርቼ ነበር ግን እግዚአብሔር ይመስገን ያው አሞኛል የተወሰኑ ቀናቶች ግን ብዙም አልባሰኝም ግን ሁለተኛው ያማል በጣም ከባድ ነው የመጀመሪያው ካላመመሽ እንደው ሁለተኛው በጣም ነው የሚያመው ብለውኛል የተወሰኑ ጓደኞች ያመማቸው እንግዲህ እግዚአብሔር ያውቃል እናንተ ጸልዩልኝ ፈጣሪ ያውቃል እንግዲህ ቀላል እንዲያደርግልኝ እስካሁን ግን ምንም የተሰማኝ ነገር የለም ይሄው ፓች ተሰጥቶኝ ራሱ ደቂቃ መቆይበት ማለት ነው ይሄው እስካሁን ደቂቃ ተሰጥቶኝ ሞልቶ ወጥቻለሁ ማለት ነው ይሄ ግን ምንም አልሆንኩም እስካሁን እግዚአብሔር ይመስገን በጣም ሰላም ነኝ ነው አይገርምም ሁለተኛው ነው ስጂ እንግዲህ ወጥቻለሁ ማለት ነው እጅም እስካሁን ይሰራል ይሄው ምንም አልሆንኩም እንግዲህ አይፒሲኤስ ዩኒቨርሲቲ በ25 ኖቬምበር ማለት ነው 2021 ይሄን ይመስላል እንግዲህ ዛሬ ሐሙስ ነው እንግዲህ 2 ሰዓት ነበር ቀጠሮ ተከትቤ ወጥቻለሁ 20 ደቂቃ 2 ሰዓት ከ20 ቆየሁኝ ያው ይላል 2 ሰዓት ከ20 ነው 20 ደቂቃው ያው እዛ እንግዲህ ቼክ ማድረጊያው ነው ኤኒዌይ ይሄን ይመስላል እንግዲህ ተከትቤ ወጥቻለሁ እስካሁን ምንም አልሆንኩም እጅም ይንቀሳቀሳል እኔም ገና ነኝ ጥሩ ያሰብኩ ነው ያለው ሁሉ ነገር ሰላም ነው እስካሁን ምንም የሆንኩት ነገር የለም ስለዚህ እግዚአብሔር የተመሰገነ ይሁን ይኸው ሁለተኛውን የኮቪድ ቴስት ተከትቤ ወጥቻለሁ እላችኋለሁ ውድ ቤተሰቦቼ አብራችሁን ስለነበራችሁ ስለምታበረታቱኝ አይዞሽ በርቺ ስለምትሉ ሁሌም የጎደለው ስለምትሞሉልኝ እጅግ በጣም ከልብ አመሰግናችኋለሁ እወዳችኋለሁ አከብራችኋለሁ እንግዲህ ያለውን ኮሜንት ስር ጻፉልኝ ምናልባት ሁለተኛውን ክትባት ወስዳችሁ አሟችሁ የተሻላችሁ ካለ ለህመሙ ማስታገሻ የወሰዳችሁት ነገር ካለ ያሉትን ነገሮች ኮሜንት ስር አስቀምጡልኝ እኔ ምናልባት እንግዲህ ነገ ከነገ ወዲያ ደግሞ ካመመኝ ነገሮችን ያው እናንተ በምትጽፉልኝ መሰረት የተወሰኑት ትሪትመንት እንደወስድ ማለት ነው እስካሁን ደህና ነኝ እግዚአብሔር የተመሰገነ ይሁን ምንም አልሆንኩም በጣም ሰላም ነኝ እግዚአብሔር ይመስገን እስካሁን ደህና ነኝ እንግዲህ ሁለተኛውን ወስጄ ተገላግያለሁ እግዚአብሔር የተመሰገነ ይሁን ክብር ለፈጣሪ ወዳችኋለሁ አከብራችኋለሁ ይሄን ይመስላል እንግዲህ ሁለተኛው ክትባቴ
እግዚአብሔር የተመሰገነ ይሁን። እጅ ትንሽ ዛል ብሎኛል ልበል፣ ግን ደህና ነኝ። እግዚአብሔር ይመስገን በጣም ደህና ነኝ። ሰላም ሁኑልኝ። ወዳችኋለሁ። እንግዲህ ውድ ነው የተከበራችሁ ቤተሰቦቼ እግዚአብሔር የተመሰገነ ይሁን። ይኸው ተከትቤ ወጥቻለሁኝ። እስካሁን እግዚአብሔር የተመሰገነ ይሁን። ምንም የተሰማኝ ያመመኝ ምንም ነገር የለም። ተመስገን ተመስገን። በሰዓቴም አልቆ ወጥቻለሁኝ። እግዚአብሔር የተመሰገነ ይሁን። ሁለተኛውን ዶዝ ወሰድኩ፣ ኮቪድ ቫክሲን ማለት ነው። ደም ተገላገልኩ። ተመስገን ፈጣሪ መጨረሻውን ሲያበጅልኝ። እንዳልኳችሁ እንግዲህ ምናልባት ሁለተኛውን ወስዳችሁ የሚሆኗችሁ እና የሆነ ነገር ወስዳችሁ የተሻላችሁ ካለ ትሪትመንት የሚደረግበት ጻፉልኝ ኮሜንት ስር ፕሊስ። እሺ፣ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ሰላም ሁሉ ለእናንተ ተመኘው። መልካም ጊዜ። ላቪኦን ላይክ ሼር በማድረግ ሁሌ አብራችሁ ስለምትሆኑ በጣም ከልብ አመሰግናችኋለሁ። እወዳችኋለሁ። ሰላም ሁሉ ለእናንተ ተመኘው። መልካም ጊዜ ወዶችዬ። ይህ ይመስላል ተጀመረ ጨረስ አብራችሁ ስለነበራችሁ በጣም አመሰግናለሁ። ሁሌ አብራችሁ እንደምትሆኑ ተስፋ አደርጋለሁ። እወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ። ላቪኦን ከትቤ ወደ ቤት እየሄድኩ ነው። እስካሁን የሚሰማኝ ነገር ሁሉ ራሴን አውቃለሁ። ደህና ነኝ። የተመሰገነ ፈጣሪ ለፈጣሪ ክብር ምስጋና ይግባው። በጣም ደስ ብሎኛል። መጨረሻውን ደግሞ ፈጣሪ አብጅል። እንግዲህ ካመመ መካለ በላይ ብነግራችኋለሁ ማለት ነው። ቪዲዮ እንግዲህ ይህን ይመስላል። እስካሁን እንግዲህ ከወደዳችሁት ኮሜንት አስቀምጡልኝ፣ ላይክም ሼርም አድርጉልኝ። አብራችሁን ስለሆናችሁ ሁሌ ስለምታበረታቱኝ እጅግ በጣም ከልብ አመሰግናለሁ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ኢትዮጵያ ሀገራችንም ሰላም ያርግልን፣ ሰላም ያወርድልን፣ ቸር ወሬ ያሰማን። ድል ለኢትዮጵያውያን እላለሁኝ። እግዚአብሔር ሰላም አድርጎ ክፉንም መጥፎንም ነገር አርቆልን ቸር ወሬ የምንሰማበት ጊዜ ያርግልን። ሁላችሁም በያላችሁበት ሰላም ሁኑልኝ። እጅግ በጣም አመሰግናችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ተመኘው ለእናንተ። ቻው። ሁላችሁም ሰላም ሁኑ። ባይ። ጸሎት አድርጉ፣ ጸሎት እንዳትረሱ እና ደግሞ ላይክ ሼር እንዳይረሳ። አመሰግናለሁ። መልካም ጊዜ፣ መልካም ተመኘው ለሁላችሁም። ባይ
የሸቂቱ የሴትና ቤት ከመልክም አንደኛ መምና ቤቱ አይ የቀምስሽ ጥለት ብዙ ነው አይነቱ ያንቺስ የብቻው ነው ጠላትሽ በብዛቱ በስቶ ሰው በስቶ አየነው ዝናሽ በስቶ ሰው በስቶ አየነው ዝናሽ በስቶ ሰው በስቶ ሰው ገዳይ ሞሽ በስቶ ሸቂቱ የሴትና ቤት ከመልክም አንደኛ የቀምስሽ ጥለት ብዙ ነው